ሰላም ሰላም ውድ የማልዶ ቲዩብ ቤተሰቦች፣ እነሆ ዛሬ በተለያዩ የሙያ መስኮች ታዋቂ የሆኑ ሰዎች ያለባቸውን የፎቢያ ወይንም የፍራቻ አይነት እንደሚከተለው አቅርበንላችኋል። አንደኛ፣ ዴቪድ ቤካም። የማንቸስተር ዩናይትድ እና የሪያል ማድሪድ ተጫዋች የነበረው ዴቪድ ቤካም በትክክል ያልተቀመጡ ነገሮችን የማየት ፎቢያ ወይንም ፍራቻ አለበት። ለምሳሌ ተዘበራርቀው የተቀመጡ ጥንድ ጫማዎች፣ ተጣጥፈው ያልተደረደሩ ልብሶችና በአይነታቸው ተለይተው በትክክል ያልተቀመጡ ነገሮችን ሲያይ ይፈራል። ሁለተኛ፣ ኦፕራ ዊንፍሬ። የቶክ ሾው ንግስት እየተባለች የምትጠራው ኦፕራ የማስቲካ ፎቢያ አለባት። በአንድ ወቅት ወደ ኦፕራ ቤት ተጋብዛ የመጣች እንግዳ እራት ልትበላ ስትል እያኘከች የነበረውን ማስቲካ ሳህኗ ጠርዝ ላይ ማስቀመጧን የተመለከተችው ኦፕራ እንግዳዋ ወደ ቤቷ ስትሄድ ጠብቃ ሳህኑን ከነ ማስቲካው እንደጣለችው በአንድ ቃለ መጠይቅ ላይ ስትናገር ተስተውላለች። ሶስተኛ፣ ስካርሌት ጆሃንሰን። የሆሊውድ ተዋናይ የሆነችው ስካርሌት ጆሃንሰን የወፎችና የበረሮ ፎቢያ አለባት። አራተኛ፣ ማዶና። ሙዚቀኛና ተዋናይት የሆነችው ማዶና የመብረቅ ፎቢያ አለባት። በዚህ ፍርሃቷ ምክንያት ዝናብ ሲዘንብ ከቤት መውጣት እንደምትፈራ ይነገራል። አምስተኛ፣ ሜጋን ፎክስ። በትራንስፎርመር ፊልም ላይ ስትተውን የምናውቃት ሜጋን ፎክስ የጀርም ፎቢያ አለባት። በዚህም ምክንያት የሬስቶራንቶችንና የሆቴሎችን የጋራ መጸዳጃ ቤቶች አትጠቀምም። ጨለማም የምትፈራ ሲሆን በተጨማሪም የራሷን ፎቶዎችና ቪዲዮዎች ማየት ትፈራለች። የሰራችውን ፊልም ለማየት ድፍረት እንዲኖራት ሻምፓኝ እስከ መጠጣት እንደደረሰች ይነገራል። ስድስተኛ፣ ብሪትኒ ስፒርስ። የፖፕ ሙዚቃ አቀንቃኟ ብሪትኒ ስፒርስ የተሳቢ እንስሳትና እንሽላሌቶች ፎቢያ አለባት። ሰባተኛ፣ ኒኮል ኪድማን። የሆሊውድ ፊልም ተዋናይቷ ኒኮል ኪድማን ብዙዎቻችን ቆንጆ ናቸው ብለን የተስማማንባቸውን ቢራቢሮዎች ስታይ በፍርሃት ትረዳለች። ከዚህ ፎቢያ ለመላቀቅ ብትሞክርም እንዳልቻለች ስትናገር ተስተውላለች።